የሰው ልጅ በህይወት ውስጥ ብዙ ምርጫዎችን ያደርጋል። እግዚአብሔር ለሰው ልጅ ነፃ ምርጫን ሰጥቶታል። ማንን እንደሚከተል ምን እንደሚያደርግ ሰው ራሱ ይመርጣል። ነገር ግን መጽሐፍ ቅዱስ እንዲህ ይላል፣ ሰው መንገዱን በልቡ ያስባል፣ እግዚአብሔር ግን እርምጃውን ያቀናለታል፣ ወይም ደግሞ እግዚአብሔር እርምጃውን ይወስንለታል ነው የሚለው መጽሐፍ ቅዱስ። ሰው መልካም መስሎ የሚታየውን ነገር ይመርጣል፣ ነገር ግን እርምጃው የሚወሰነው በእግዚአብሔር ነው። እጅግ ስለቸኮለ ቶሎ ይደርሳል ማለትም አይደለም። በዝግታና ቀስ ብሎም ስለተራመደ ወደ ኋላ ይቀራል ማለት አይደለም። እርምጃው የሚወሰነው በእግዚአብሔር ነው። በእግዚአብሔር ሐሳብ እስከተራመደ ድረስ ትክክለኛ ውሳኔን አድርጓል፣ እንዲሁም ትክክለኛ በሆነው የህይወት ምርጫ ውስጥ ይገኛል ማለት ነው። በራስ ፍቃድና በራስ ሐሳብ እርምጃን ለማፍጠን ወይም ረጋ ለማድረግ ለመቀነስ መሞከር አላስፈላጊ ዋጋን ሊያስከፍልን ይችላል። ነገር ግን ልናደርግ የሚገባው እንደ እግዚአብሔር ሐሳብ በምን አይነት ሁኔታ ልንራመድ እንደሚገባን እግዚአብሔርን መጠየቅ ነው። እግዚአብሔር ደግሞ በሰጠን በመንፈስ ቅዱስ አማካኝነት ትክክለኛውን ነገር ያሳየናል። ሰው ምርጫ ሲያደርግ ትክክለኛውን መንገድ መምረጥ አለበት። ምክንያቱም ትክክለኛ ምርጫ አንዳንድ ጊዜ ከባድ ሊሆን ይችላል፣ ዋጋ ሊያስከፍል ይችላል። እግዚአብሔር ደግሞ ለሰው ልጅ ነፃ ፍቃድን ሰጥቷል። አመዛዝኖና አይቶ ትክክለኛውን መንገድ እንዲመርጥ። አንዳንድ ጊዜ እጅግ አስጨናቂ አሻሚ መንታ መንገድ ላይ ልንሆን እንችላለን። በዚያ ጊዜ ደግሞ እግዚአብሔርን መጠየቅ ይኖርብናል። እግዚአብሔር ደግሞ ትክክለኛውን መንገድ ትክክለኛውን ማድረግ የሚገባንን ነገር በመንፈስ ቅዱስ አማካኝነት ያሳውቀናል፣ ወይም እንድንመርጥ እንድናደርግ ይረዳናል። ትክክለኛ ውሳኔ ዋጋ ያስከፍላል፣ ፈተናም ሊያመጣ ይችላል። ነገር ግን ትክክለኛ ምርጫ በሚያስከፍለው ዋጋ አይወሰንም። ትክክለኛ ምርጫ የሚወሰነው በእውነትና በእግዚአብሔር ፈቃድ ነው። ምርጫችን ትክክለኛም ይሁን አይሁን ዋጋ ያስከፍላል። ዋጋ ማስከፈሉ የማይቀር ነው። ብዙን ጊዜ ትክክለኛ ምርጫ ትልቅ ዋጋን የሚያስከፍል ሆኖ እናገኘዋለን። ለዚያም ብዙ ሰው ይህንን ምርጫ ለማድረግ አይፈልግም፣ የሚያስከፍለው ዋጋ ትልቅ ነውና። ቀላል የሆነ ምርጫን ደግሞ ለመምረጥ ሲያዘነብሉ እናያለን። ምክንያቱም የሚያስከፍለውም ዋጋ እንደዚያው ቀለል ያለ መስሎ ስለሚታይ። ግን ብዙን ጊዜ ቀላሉ መንገድ ትክክለኛ አይሆንም። ያ ማለት ሁል ጊዜ ትክክል አይሆንም ማለት ሳይሆን፣ በአብዛኛው ጊዜ ቀላል መስሎ የሚታየን መንገድ ትክክለኛው አይሆንም። ነገር ግን ትክክለኛው መንገድ ሁል ጊዜ ወደ ህይወት ይመራል። ውስጣችንንም ሰላም አይነሳንም፣ ውስጣችን ያርፋል። እግዚአብሔርም ደግሞ በመንፈስ ቅዱስ አማካኝነት ወደፊት ሊሆን ያለውንና ማድረግ ያለብንን ነገር ያሳውቀናል። ስለዚህ ማንኛውንም ውሳኔ ከማድረጋችን በፊት የእግዚአብሔር ሐሳብ ምን እንደሆነ ለይተን ልናውቅና የመንፈስ ቅዱስን ሐሳብ ለመረዳት ልንሞክር ይገባል። ውስጣችንን ለመንፈስ ቅዱስ ክፍት ልናደርግ ይገባል። በራሳችን በአእምሮ በማመዛዘን ለመወሰን መሞከሩ አላስፈላጊ የሆነ ዋጋን የሚያስከፍል ይሆናል።